ቡሄ በሉ ሆ ቡሄ በሉ ሆ። ይህ የልጅ ደስታ ብቻ አይደለም። ይህ ከትውልድ ወደ ትውልድ የተላለፈ የእምነትና የባህል ትውፊት ነው። ቡሄ ማለት በታቦት ተራራ ላይ ጌታችን ኢየሱስ ክርስቶስ መለኮታዊ ክብሩን የብርሃነ መለኮቱን የገለጠበት ታላቅ ምስጢር የምናስብበት የደብረ ታቦር በዓል መታሰቢያ ነው። በዚህ በቅዱስ ተራራ የጌታችን ክብር በብርሃን ተገለጠ፣ ልብሱ እንደ ብርሃን ነጣ። ስለዚህ የልጆች ራስ ሲጮህ የሚሰማው ድምፅ የነጎድጓድ ድምፅ ያስታውሰናል። የጅራፉን ብልጭታ የመብረቅ ብርሃን ያስታውሰናል። ቡሄ በሉ ሆ ቡሄ በሉ ሆ። ይህ ደግሞ የምስራች ድምፅ ነው። የበዓሉ መቃረብን፣ የብርሃን መምጣትን፣ የደስታና የበረከት ወቅት የሚያበስር ድምፅ ነው። ልጆች ከቤት ወደ ቤት ሲዞሩ ቡሄ በሉ እያሉ ምርቃት ሲመኙ የቤቱን ባለቤት ደስ ያሰኛሉ። በረከት ይሁንላችሁ፣ ሰላም ይሁንላችሁ፣ ቤታችሁ በደስታ ይሞላ። እነዚህ ምኞቶች የቡሄ መንፈስ ያሳያሉ። ከዚያም ምሙል ዳቦ ይካፈላል። ይህ ዳቦ ብቻ አይደለም፣ የመጋራት ምልክት፣ የፍቅር ምልክት፣ የበረከት ምልክት ነው። ቡሄ ሲመጣ ቤቶች በደስታ ይሞላሉ፣ ልጆች በዝማሬ ይደምቃሉ። የጅራፍ ድምፅ ሰፈሩን ያናውጣል። ሆያ ሆዬ የምስራች ይሆናል። ያመን ልምዳችን ሆ ከጥንት የመጣ ሆ ከተከመረ ሆ ከመሶቡ ይውጣ ሆ። የትውፊታችን ውበት፣ የእምነታችን ትዝታ፣ የመጋራታችን ምልክት፣ የበረከታችን ደስታ። እንዲሁ እንዳላችሁ በፍቅር አይለያችሁ፣ በፍቅር ለዓመቱ በሰላም በፍቅር ያደርሳችሁ፣ በፍቅር የብርሃነ መለኮቱ በረከት ለሁላችን ይደርብን። የደብረ ታቦር በረከት በቤታችን በልቡናችን በሕይወታችን ይኖር። የቅዱሳን መላእክት የጻድቃን ሰማዕታት ረድኤት በረከት በሁሉም ቤት በሁሉም ቤት በሁሉም ቤት ይግባ በረከት በሁሉም ቤት በሁሉም ቤት ይግባ በረከት።